መቻችም ግን ማለት ማጅራት ለምን አንመታም? ምንድነው የማይረበተበት አንተ? እንዴ አልፈራም እንዴ ፕሮፖዝ እኮ ነው ማረጋማ። በቃ ያገኘና እንዴት ነው ማጅራት ምን መተውኛ እኮ ልምድ የለም። ልምድ ምናምን አትበይ በእናትሽ። እኔ እሄዳለሁ መማታትም ካለብኝ ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም እነዚህ ግስጣ አባባባ ለአንተ ሁለተኛ እድል ራሱ የለም። ውጣልን ነው በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው፣ ከዛ እዚህ ጋር ካፈን ነው፣ እዚህ ጋር አባዛ ነው፣ ቀጥታ ምን መጣ? 256 ጎበዝ ልጅ አንቺ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ሳስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት አሁን። እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ አልገባሽም? አራተኛው ምንም ችግር የለም። አስጠኛለሽ ቤትሽ ቤት የለም አይደል? ቤት እየመጣሁ አስጠናሻለሁ። እሺ የአራተኛው ይኸውልሽ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ነው። እሺ የኔ እናት። እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? አረጋሽ አልገባሽም? አረጋሽ ይድግባ ተመለስቶ 19000 ማርክ ቀንሽባለሁ። ሲያዝ መጠየቅ ይቻላል? ምንድን ነው የኔ እናት ምንድን ነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ። እሺ አባብዬ 100,000 ብር አስፈልጎኝ ነበር። ጥቁር ዶሮ ይዘናና ያልከው ሁሉ ይሳካልሃል። አረ ይኸው ይዤ መጥቻለሁ። እሺ አባብዬ እሺ። የሚገርም ነው። አንተ የቆየ 100,000 ብር አይገባልኝም መሰለህ? አሁን 100,000 ብር? አዎ 100,000 ብር አሁን? አዎ። እሺ አባብዬ 100,000 ብሩም አልገባልኝም። ከዛ ደግሞ ሌላ ነገር ፈልጌ ነበር። ቆንጆ ሚስት እንድትሰጠኝ ፈልጌ ነበር። ምንም ችግር የለም። ካንተ የሚጠበቀው ግብርህ መገበር ብቻ ነው። ዛሬ ሁሉ እሰጥሃለሁ። እንዴ ሀኪ ጠበስክ እንዴ? ጠበስክ? ፍቅረኛ ልጨርሳት ፍቅረኛ እንዴት ናቸው? አለን አይ እንገናኛለን። እሺ ለኔ ስጠይቅ ላንተ ነው እንዴ የተደረገ ያለው? እንዴ አባብዬ የጓደኛዬን ቋንቋውን ቀይርበት። አንተ ጥሩ ልጅ ነህ፣ ደንበኛዬ ነህ። ተመላለስክ እኮ በእናትህ ያልከው ሁሉ ይደረግልሃል። አይቢ እንዴ ነህ? አቡጁ ነው መቀጠና ወተረ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም? በትግል ይሆናል እንዴ ታዲያ ምንድን ነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንም የሚያክለኝ የለም። የፈለከውን ቸከሳምጣ የፈለከውን። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታወቂ ይገኛልሽ። እሺ እንዴት ነህ? ደህና ዴሚ ይባላለሁ። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። ኧረ ጠብሽ ላይ ወደቀን እኮ በእናትህ። ጠብሽ ብቻ በእናትህ ምን ለምን ላቦሩ አንመቻችም ግን? ማለት ማጅራት ለምን አንመታም ነው? በቃ ያገኘና እንዴት ነው ማጅራት ምን መተውኛ እኮ ልምድ የለም። ልምድ ምናምን አትበይ በእናትህ። እኔ እሄዳለሁ መማታትም ካለብኝ እማታለሁ፣ ማስፈራራትም ካለብኝ አንቺ ቀውን ትቀበልሽ። አንተ በምን አቅም? ኧረ አንቺ በእናትሽ ሰው አትናቂያቺ። እሰት ዛሬ ዝግ ነው ምን ዘጋው? ያራዳ ልጅ ይሄን እንብለው። የቱ ነው ይሄን? ያምሻል እንደ ግርንግር ሰው ነው እንደ መንበለው ምን ሆነሽ ነው? ሰው መረጭ እንጂ ከልድ እቺ ትበላ። ኧረ ሀዊ በእናትሽ ሰው መረጭ። ነፍሰ ጡር ነች። ምን ሆነ ነው? የት አለ ሆዴ የገፋው? 1 ወር 2 ወር ብትሆንስ ማን ያውቃል? ማን ነው አንተን አዛኝ ያደረገ? ለማ ሰላም ሲሆን በስነ ስርዓት ነው። ይሄ ይበላል። በእናትህ ና ጋሼን ነው ይሄ ያልሽው? አንተ ምንድነው የምትንበጫው? ትልቅ ሰው አይደለም እንዴ ማክበር የለም። እቺ ጀለስ ነው የምትበላው። አንተ ማን እንዴ? ያማል ትንበጫበጫለች እንዴ? ማንዬ ያለሽን አምጫ። እንዴ ምንድነው? እባክሽ አሳዘነኝ። ምን ሰዓት እንደተለጠፈ አናውቅም። እስኪ እሺ ይሄ ሜሚ ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ?
በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ። ወይኔ ቶሎ ለእናቴ ስጭልኝ። ለእናቴ ምሳ አባቴ አትደውሉም? ስልኬ ደማ የምታመልጠኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለህም? ማለት አልገባኝም። ማነህ? ድጋሚ አልጠይቅህም። አንተ ነህ ወይስ አይደለህም? እኮ ምን? አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለህም? እኔ እኮ ግራ ገባኝ። ምንድን ነው? እንደዛ ነው። ምን ልታረግ ነው? አትናገር ማለት ታረግ ነው። አትናገር። ወንድሜ እያስቸገረ ነው እዛ ጋ። ቅንጬባ ነው። ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሰው ያስደስታል እንዴ? ይቸበቸባል ዛሬ ነው። ቺኳ መጣሽ? ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው አንቀቅ እያላችሁ። ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ወረ ነገራት። አቡሽ እስቲክ ነው እስቲክ። ማማ ስጦ ባዬ አባ አሁን ዲያተ ይሄ ዛፓ ነገር ነው ነገር ነው ሲቪል ነው። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ይሄ ነገር ነው። አይኑ ራሱ ያስታውቃል እንዴ? በያ ያስፈልጋል። ኧረ አለቃ ዝም በል። ማረሚያ ቤት ታወሩታላችሁ እሱ። አንተ እንዴት አወቁብን እንዴ? አወቁብን እንዴ? ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም። እንደዚህ ግስጥ አድርገው አምንሻለሁ። ማመን አይማላም አምነኝም እንጂ ላንቺው ደህንነት ነው። አሁን ከዚህ በኋላ እንዳትከታተለኝ በቃ ደርሼ እመጣለሁ። በእናትህ ተወኝ። ምን ያከታተለኛል? እኔና አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። አንድ ሰው እንዳይጠጋት እዛ ጋር ያለው ሰው ሊያወራት ይሆን እንዴ? ቀስ ብለን እንብለዋ። ግንብ ጥብስ። እሺ ማይ አንተ ነው ባለቀው። ወይ ስልክ ነው እንዴ? አይ ለቆ እኮ ይሄ ያሟል እንዴ? ቅንጬባ ነው። ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሰው ያስደስታል እንዴ?